ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እግዚአብሔር ይመስገን ሁሉም ሰላም ነው፣ ደህና ነኝ። እናንተ እንዴት ናችሁ? ሁሉም ሰላም ናችሁ ወይ? ዛሬ መክሰስ እንሰራለን። ትንሽ ብዙም አይደለም፣ እጥፍ ያለች ቪዲዮ ነው የምሰራው። መክሰስ እንሰራለን። እዚህ ላይ ሳንዱሽ ሻወርማ ነው የምሰራው። ሳንዱሽ ሻወርማ ነው የምሰራው እና እዚህ ጋር ዶሮ አለኝ። ዶሮውን ቆራርጬ ጠዋት ላይ ነው ቅመማ ቅመም ጨምሬ በርበሬ፣ ቁንዶ በርበሬ፣ ኩስባራ፣ ከሙን አድርጌ ሁሉንም ቅመማ ቅመሞች አድርጌ ፍሪጅ ውስጥ አስቀምጬው ነበረ በደንብ እንዲብላላ። እንደዚህ ሆኗል። አሁን ደግሞ ከታትፌ ልሰራው ነው። ለዚህ የሚያስፈልገን ነገር እዚህ ላይ አንድ ካሮት አለኝ፣ ሽንኩርት 2 ራስ፣ የሚያቃጥለው ቃሪያና ቃሪያ የማያቃጥለው እና ነጭ ሽንኩርት አለ። እነዚህን ክትፍትፍ አድርገን ሳንዱሽ እንሰራለን። ተከታተሉኝ፣ ሰብስክራይብ አድርጉ፣ ኮሜንት ጻፉልኝ፣ አበረታቱኝ ወንድሞቼ። አዲስ ጀማሪ ነኝ። ሰብስክራይብ የምታደርጉ ደግሞ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። በርቱልኝ እናንተ። እንደዚህ ደረቅ አድርጌ ነው የምከትፈው። በፈለጋችሁት እንትን መክተፍ ይቻላል፣ ግን እኔ ደረቅ አድርጌ ነው ብዙም ሳይሆን በዚህ መልኩ ከትፈን ጨርሰናል። አሁን ወደ አሰራሩ እንሄዳለን። አሁን በቃ ብዙም ደቃቅ አይደለም፣ ብዙ ደግሞ ትልልቅም አይደለም፣ መካከለኛ አድርጌ ነው የከተፍኩት። ይሄንን ደግሞ ካሮቱን፣ ቃሪያውን፣ ሽንኩርቱን አድርጌ በአንድ ነው የማቁላላው። ምክንያቱም ጣዕም እንዳመጣ ነው ካሮቱ የጨመርኩበት። ሽንኩርቱን አቁላልቼ ይሄኛውን ለየብቻ መጨመር እችላለሁ፣ ግን ምንም ችግር የለውም። ጣዕም ይመጣል። እንደዚህ አድርጌ እቁላለሁ። Macam na yang ada ni, betul sebenarnya kalau mana ni lah.
ትንሽ ጨው፣ በርበሬ፣ እርድ እና የኩዝበራ ቅጠል ጨምሬያለሁ። ደግሞ ይህን ስጋውን እንጨምራለን። አሁን በስለልና ዶሮችን በደንብ በስሏል። አሁን በመጨረሻ እዚህ ላይ ቅድም የከተፍኩት ቃሪያ አለ። እዚህ ደግሞ የድንብላል ቅጠል አለ። የድንብላል ቅጠል እዚህ ደግሞ የነጭ ሽንኩርት ቅጠሉ አለ። ማለት ፈልገዋል። እሺ አሁን እንደዚህ ጨርሰናል። አሁን እኔ በዚህ ዳቦ ነው የምሰራው። የቂጣ ሶስተኛው የስንዴ ጥቁር የገብሱ የሚያመጡት ቂጣ አለ። ከሱ ነው የጋገርኩት። እዚህ ላይ ጨውና ትንሽ ጨው፣ ካሜራ እና ትንሽ ስኳር ብቻ ነው የጨመርኩት። ስኳር ትንሽ የጨው በቃ ሌላ ነገር የለውም። ከዛ ግማሽ ሰዓት አብኩታችሁ ከግማሽ ሰዓት በኋላ ትጋግሩታላችሁ ኦቨን ውስጥ ማለት ነው። እና እንደዚህ አይነት ይወጣል። ይሄን አሁን እንደዚህ አድርጌ ሁለት ቦታ ቀጥላለሁ። ሳይሆን ይሄ አንዱ ብቻ ሁለት ይሆናል። ከዛ እዚህ ውስጥ ነው የምትከተው ማለት ነው። እና እንደዚህ ነው። እንደዚህ ያደርጋችሁ እየሰራችሁ መቅሰስ ሲሆን ለሰዎቻችሁ ታቀምጣ ትችላላችሁ። ይህን አቦካኩን የምትፈልጉ ካላችሁ አገጋገሩ ያሳያችኋለሁ በሌላ ቪዲዮ። የዳቦ እንዴት እንደሰራው ቂጣውን ያሳያችኋለሁ።
አድርጌ መሀል ላይ እንደዚህ ነው። ከዛ ብዙ ሆነ። ከዛ አንዳንዷን አነሳና እንደዚህ አድርጌ ከዛ እዚህ ደግሞ ካስ ነው። ይሄ ካስ ነው። እንደዚህ አድርጌ እንደዚህ አድርገው ይበሉታል ማለት ነው እነሱ እንደዚህ ማለት ነው። ይሄ ውስጡ እንዳለ አንድ ዲፍን ነበረ እንደዚህ ሰነጥቁት። ውስጡ ክፍት ያለ ዳቦ ነው የሚሰጣችሁ። ካሜራ አድርጉበት። ግማሽ ሰዓት ጠዋት፣ ለምሳሌ ጠዋት ታቦካችሁት እስከ ምሳ ሰዓት መብኳት አለበት። በነጩ መስራት ይቻላል፣ በነጭ ዱቄት መስራት ይቻላል። በእንደዚህ አይነት የምትፈልጉ አሁን ይሄ ውፍረት ለመቀነስ ሴትዮ ስለምታሰራኝ ለዛ ነው እንደዛ አድርጌ በጥቁር ስንዴ የሰራሁት እንጂ በነጭም ይቻላል። ይሄ ያው ለጌጥ ነው። ሲበሉትም የኔ ሰዎች ስለሚወዱ ነው እንጂ መቆራረጥ ይቻላል፣ ግን መቆራረጥ አይደለም። ምክንያቱም ዲዛይኑ ያምራል። ጨርሻለሁ። ወደ መጨረሻ መተናል። እንግዲህ በዛ በዚህ ነው የሚያቀርብላቸው። እዚህ ላይ ወረቀት ትካለሁኝ ሰራ ነው የሚያነሳ እንዲሆንና ከዛ እንደዛለን እንዴ ታኮ ነው፣ ግን ይሄ ታኮ አይደለም። ታኮ አሰራር ሌላ አይነት ነው። ይሄ ታኮ አይደለም። የተወሰነ የተከፋይ ስለነበረ ይሄን ይመስላል። ሳንዱሻችን ይሄን ይመስላል። ይሄ የሚያምር ሳንዱሽ ሰርተናል። የሚመስል ሳንዱሽ ለሰዎች ላቀርብላቸው ነው። የመክሰስ አጣፋለች ብዙም ሳይዘዛ ይሄን ይመስላል። የዛሬው ቪዲዮአችን ላይክ አድርጉልኝ፣ ኮሜንት ጻፉልኝ፣ ሼር አድርጉ፣ ኮሜንት ጻፉ፣ ሰብስክራይብ አድርጉኝ፣ ያበረታቱኝ። አስተያየት ደግሞ እንደዚህ ብታደርጊ መልካም ነው እያለችው አስተያየት ነገሩ ይፈራለሁ። ልጅ ደምሩኝ ደግሞ ደግፋለሁ። ሰላማችሁ ዘንድ ስለምትከታተሉኝ አመሰግናለሁ። እግዚአብሔር ያክብርልኝ።